አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ዛሬ ትንሽ ቪዲዮ ልስራላችሁ በዚህ መልኩ እላችኋለሁኝ እና አንዳንዴ ሀገራችን ሳስበው ያኔ ደስ ይላል። አንዳንዴ ደግሞ ከሰው ጋር ርቆ መኖር ምን ማለት ያለ ነው። እንግዲህ በዚህ መልኩ አንዳንዴ ወጣ ብለን የሰው ሀገር ስትፈረጅ የሀገሬ ድህነቷ ከነ ድህነቷ ደስ ይለኛል እወዳታለሁ ይባላል። እናት ከነ ድህነቷ ነው የምትወደደው ሀባይቢ እና እንዳ ለማለት የፈለግኩት እኔ እንኳን ያለሁበት ሁኔታ ከፍቶኛ አይደለም፣ ግን ያው በተለያየ ሰዓት ቤተሰብ ያኔ በሞት መለየት የመሰለ ነገር ያጋጥመናል። ያው ያለነው ተፈጥሮ ነው ብለን እንችላለን። አንዳንዴ ደግሞ ይከብዳል፣ ምንም ማድረግ አይቻልም። በተቻለ መጠን ግን የያዝነውን ይዘን መሄድ ይሻላል። እኔ እንደዛ ነው የሚለው። አንዳንድ እህቶቻችን ወጥተን ጠፍተን እንሰራለን፣ ምንም አይጠቅመንም። መጥፋት ለማንም አይበጅም። በጣም ከአቅም በላይ ካልሆነ እንድትጠፉ አልመክራችሁም እህቶቼ። ያን የሆነ የተወሰነ ቦታ ሰርታችሁ በቃ መመለስ ማለት ነው ስደት ላይ። ግን ነገ ከነገ ወዲያ ስትሉ ቀን ይለፍ እያላችሁ ቀን ያልፋል። እናንተም ደግሞ በዛ መልኩ የሆነ የጠፋችሁበት ምክንያት ወረቀት የለም፣ ለመውጣት ትፈራላችሁ። በዛው ልክ ደግሞ ክፉ ሀበሾች ሊኖሩ ይችላሉ። አይኖሩም ማለት ነው፣ አይኑ አሉ አውቃለሁ። አንዳንዴ ክፉ ናቸው አንዳንድ ሀበሾች። ያኔ ተቸግራችሁ፣ በዛው ልክ ደግሞ ደጋጎችም አሉ፣ ለሰው የሚጨነቁ ለሰው የሚያስቡ ምንም እንትን የሌላቸው። ቢያንስ እንኳን ስራቸው ቦታ ሰው እየተፈለገ ለመስጣት ማይፈልጉ ሀበሾች አሉ። ያኔ እንደምን ልበላችሁ፣ ቅናት አይሉት ምቀኝነት አይሉት፣ ለዚሁ በቃ ተገርዶ ለሚበሉት ማለት ነው። ስለዚህ ማሮቼ አትጥፉ። ክፉ ከሆነ ያለ ነው። ይህ የህይወት ዋጋ የሚያስከፍል ከሆነ ግድ ነው መጥፋት። ግን ደግሞ መቀየርም ይቻላል እኮ። ቀይሩኝ ብላችሁ ክፉ ደላሎች ካልሆኑ ቀይሩ። አሁን ባለፈው ዱባይ ነው መሰለኝ፣ አንዷ በጣም ታለቅሳለች እና ሰውየው ሽማግሌ ነው። በእንትን ተመስላ ምንድነው ሴት ነኝ ብላ ትመጣለች። ሽማግሌ ነው ግን እሷ ተከናንባ መኪና ውስጥ ትቀመጣለች። ግን ቤቷ ስንሄድ የተለያየ አይነት ፊልም እያሳየችኝ እኛ እንደዚህ ነው የምፈልገው ምናምን፣ በቃ ለመናገር ራሱ ይቀፋል። ያኔ ባጭሩ እንትንም ከድኛውም ቢያልፍ ያው ይገባቸዋል። በቃ ተመሳሳይ ጾታ እንደዚህ ነገር አለ ብላ ታለቅሳለች እና አሰቃይታት። ያው ጎበዝ ስለሆነች አመለጠች። አንዳንዴ ደግሞ ከክፍለ ሀገር የሚመጡ ልጆች አሉ ምንም አያውቁ። በአሁኑ ሰዓት ደግሞ ያኔ ቢማሩም ኢንተርኔትም ቢኖር በእንደዚህ አይነት መልኩ እኔ እንጃ ገባ ብሎ የሚያውቁ አይመስለኝም። አሁን እንደዛ አይነት ህጻናቶችን ደግሞ እንደዚህ አይነት ሲያጋጥማቸው በጣም ያሳዝናል። በጣም ነው የሚያሳዝነው። እና ስትመጡ ደላሎች ደግሞ በተለይ ክርስቲያንም ከሆናችሁ ፈጣሪያችሁን ፍሩ፣ ሙስሊምም ከሆናችሁ አላህን ፍሩ። እነዛን ልጆች አንስታችሁ በእንደዚህ መልኩ አትክተቷቸው። እና ምንድን ነው ልጅቷ ደውላ እንደዚህ ትለኛለች ስትል፣ ስንቴ ቀየርሽ? በቃ ቀጥያ አንቺ እየመጣሽ በቃ አስቸገርሽኝ አሉኝ ነው የምትለው፣ እያለቀሰች የምትናገረው ማለት ነው። ለዚህ ያክል ደረጃ ጭካኔ፣ በዚህ ልክ ጭካኔ በጣም ያስጠላል። እኛ እህት አለን እና እህቶቻችን ማስታወስ አለብን። እህቴ ብትሆንስ ኖሮ የምትለው ትንሽ ታስታውስ እና እህቴ ብትሆን ኖሮ ብለሽ ማስታወስ። እህቴ ክፉ አትሆኑ፣ ተው።
እኛ ያለብን ችግር ይበቃናል። ያኔ ድህነታችን ይበቃናል። እንደዛ ክፉ አትሆኑ እህቶቼ። አንጨካከን፣ እንተሳሰብ። ችግር የለውም መተሳሰብ። ያኔ ደግነት ለራስ ነው። ክፉ መሆን ደግሞ መጨረሻ ዋጋ ያስከፍላል። እነዛ እህቶቻችን ነገ ቢሰቃዩ፣ ነገ ሄዶ የሆነ ነገር ቢሆኑ በተዘዋዋሪ ወይ ልጅ ወልደሽ ይሆናል ደላላ የሆንሽዋ ክፉ ደላላ ነው የምለው፣ ወይ ልጅ ወልደሽ ይሆናል በልጅሽ ያስከፍልሻል፣ ወይም እህት ትኖርሽ ይሆናል ምን አድርጌ ነው እስከምትይ ድረስ በእህትሽ ያስከፍልሻል። እንደዚህ ደረጃ በዚህ ልክ ክፉ መሆን የለብንም። አትጨካከኑ፣ ተው። እንደዚህ ነገር አምጥታችሁ ከሀገር የማይሆን ቦታ የምትወረውሯቸው። ተዛዝኖ መኖር ማንን ገደለ? ባህላችን አይደል እንዴ? እንተዛዘን፣ እንኖር፣ እንተሳሰብ። ለተቸገሩት ደግሞ ባለን ልክ የሚመቻቸው ቦታ ለሌላ ሰው ደግሞ መተን መክተብ መልሰናቸው መመለስ ምንም ችግር የለውም እኮ። ከኪሳቸው አውጥታቸው አይደለም ብሩን። እነሱ አንድ የገበሬ ልጅ መሬቷን ሽጣ በሬዋን ሽጣ ነው የምትመጣው። አይ ነው አውቃለሁኝ። እና ያን መሬቷን ሽጣ የመጣችሁ በእናንተ ሀቅ አይሆንባችሁም? እንደው ፈጣሪን ፍሩ። በክርስቲያኖች በክርስቲያን የሆናችሁም ፈጣሪን ፍሩ፣ ሙስሊሞቹም አላህን ፍሩ። ሀቁን ግን አላህ ያስከፍላችኋል። እግዚአብሔርም በምታምኑት ልክ ያስከፍላችኋል፣ አይቀርም። ግን አትጨካከኑ። እንደዚህ እያለቀሱ በማታ በር ተዘግቶባቸው ይህን ሁሉ እሮሮት ደውሎ ሲነገራችሁ ስሪ ምን ትሆኛለሽ? ልትሰሪ አይደል የመጣሽው? ለምን? ሰው እኮ አልረከሰም። አገራችን ድህነቷ እንጂ ሰው በዚህ ልክ አልረከሰም። ባህር በልቷቸው በባህር ተንከራቶ በስንት መከራ የሚመጡት እንኳን እድላቸው ሲያጋጥማቸው ደህና ቦታ ይሰራ። በባህር ኑ በህገ ወጡ ኑ ማለት አይደለም። በዛ ልኩ ደግሞ ይህን ሲሰሙ ህገ ወጡን ነው የሚመርጡት። ለምን? ባገኙት ወይ ከአውሬ ከተረፉ በኋላ ጤነኛ ቤት ሊያጋጥማቸው ይችላል። እና እንተሳሰብ፣ እንተዛዘን ነው የምለው። ያው እንግዲህ በዚህ መልኩ ካልሆን የሆነች አሁን ባለፈው የወጣች በዚህ ልኩም ደግሞ ተጫውቶባቸው አውጥቶ የሚጥሏቸውም አሉ። ጠይብ ከሀገር ስታመጧቸው በዚህ ልክ ለምን አታስቡም እናንተ? ይሄን አክል አትፈሩ? እንደው ህልና ሰው ሆናችሁ ለሰው ማዘን የሚባለው እንስሳ እንኳን መንገድ ላይ የሆነች ድመት አይታችኋል ልትረግጧት አታሳዝነው? እንኳን ሰው ልጅ እነሱም እኮ ቤተሰብ አላቸው። ቤተሰቦቻችን እንረዳለን ወይም ህጻናቶች ናቸው። በዚህ ላይ ቤተሰብ እንረዳለን ብሎ ነው የወጡት። ሌላው ደግሞ አይመቻቸውም። ይመቻቸው ያን በቀላሉ ይስሩ። እሺ ድካምን ጉልበትን እንኳን ይሄ ደግሞ ሙሽኪላ ችግር የለውም። ግን በህይወታቸው ለሚመጣ ደውሎ ሲጠይቋቸው መልስ ማትሰጡ ፈጣሪ ይፍረድባቸው፣ አላህ ይፍረድባቸው። ሌላ ምንም አይባልም። በጣም ነው የሚያለቅሱት ብዙ እህቶቻችን ስታመጡ ለዛ ለሚሆነው ለህይወታችሁ ለህይወት ዋስትና ሳትወስዱ እንደዚህ ነገር ብር ብቻ እንዴ እናንተ ልትበሉት ነው እንዴ? ነገ እኮ እናንተም ጥላችሁ ትሄዳላችሁ። ወይ ያጠራቀማችሁት በሆነ በመኪና አደጋ ልታጡት ትችላላችሁ መስሏችሁ ይሆናል እንጂ ፈጣሪን ፍሩ፣ የፈጠራችሁን ፍሩ። በህፃናቶች ላይ አትጫወቱ። እና ለሁሉም ለልቦና ለሁላችንም መስጠን መተሳሰብ ደግ ኢትዮጵያዊነት ከልባችን አይጥፋ። በአሁኑ በሚዲያ በቆሻሻ ነገር ጭንቅላታችን አይመራ። በድሮ በአባቶቻችን በታሪክ በመተሳሰብ ብሔርና ብሔር ሳይከፋፈሉ አገር ሳይከፋፈል መንደር ሳይከፋፈል የኖርንበትን ሰዓት እናስታውስና ወደ ኋላ ተመልሰን እንተሳሰብ፣ እንተዛዘን። ፈጣሪ እኮ አልተቀየረም። ጊዜ ተቀየረ፣ ጊዜም አልተቀየረም። ሰው ነው የተቀየረው። ሚዲያ በሚያመጣው ቆሻሻ ነው እናንተ የምትመሩ አሉት። ተው፣ ነገ ሌላ ቀን ነው። ወያች እህቴ ሌላ ደህና ቦታ ሄዳ ሊያልፍላት ይችላል። እናንተ እንዲህ አሰቃይታችሁ ሂጂ ስሪ ብላችሁ ጣታችሁን የቀሰራችሁባት። እና እንተሳሰብ።
ጥሩ ኢትዮጵያዊነት፣ ወገናዊነት የድሮን አምጡትና ተሳስረን ልቦና ይስጣችሁ እንተሳሰብ ይላለሁ። እኔ እንኳን ብዙም አላቅም በማቀው ልኩ ነው እቺን ቪዲዮ ላካፍላችሁ ብዬ ነው። አላህ ልቦና ይስጠን። አገራችን አላህ ሰላም አርጋት፣ ሰላም የፈሰሰባት ማንሰደድባት አገር አላህ ያድርጋት።